بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ውድ የቅራ ቻናል ቤተሰቦቼ በያላችሁበት አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ከኔ ያለው አልሐምዱሊላህ ሰላም ነኝ። ኢንሻአላህ ዛሬ ደግሞ በአላህ ፍቃድ ሱረቱል ፈለቅን የምንቀራ የምንማር ይሆናል። እስከ መጨረሻው በደንብ አዳምጡኝ፣ እየተከተላችሁኝም በሉ እየተከተላችሁኝ ቅሩ ማለት ወዳለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግን አትርሱ ማለት ወዳለሁ። ለሁሉም ነገር ጀዛኩሙላሁ ኸይረን። አሁን በተለመደው መልኩ እንቀራለን፣ አብረን እንቅራ። ሱረቱል ፈለቅ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل أعوذ برب الفلق من شر ما خلق ومن شر غاسق إذا وقب ومن شر النفاثات في العقد ومن شر حاسد إذا حسد طيب ይህን ይመስላል ማለት ነው። በተጅዊድ እናንተ ማስተካከላችሁ በደንብ ለመቅራት ሞክሩ ማለት ነው። طيب بسم الله الرحمن الرحيم قل أعوذ برب الفلق እዚህ ጋር ትናንትና እንዳልኳችሁ ቁል አዑዙ ልክ ትናንትና እንደነገርኳችሁ ማለት ነው። ቃፍን ታወፍሩና ላምን ሳኪን ስለሆነ ያዝ ታርጉታላችሁ። ቁል እንጂ ቁል እንዳትሉ ማለት ነው። ቁል ሳይሆን ቁል በዚህ መልኩ ማለት ነው። ቁል አዑዙ አዑዙ አይንንና ዛልን ስቀሩ ያኔ ትናንትና እንደነገርኳችሁ አዑ ብላችሁ አይንን ሳብ አድርጉና ተዛ ዙ በሉ። ዛልን ከፈራችሁ ወደ ኋላ መለስ ታደርጉና እንደገና ዙ አዑዙ እንደዚህ። ቢረቢል ፈለቅ ቃፍ ያው የቀልቀላ ፊደል ነው። የተጅዊድ ትምህርት ላይ እንደተማርነው ማለት ነው። ቃፍ ቀልቀላ ይሆናል። በተለይ ደግሞ መጨረሻ ላይ አያት ላይ ሲሆን ደግሞ ቀልቀላነቱ በጣም ጎርንን ይላል፣ በደንብ ጨመር ያደርጋል ማለት ነው። ቢረቢል ፈለቅ አቆ በዚህ መልኩ ማለት ነው። ይሄ ራፈታ ስለሆነ ማወፈር እንዳትረሱ። ቢረቢል እዚህ ጋር ብዙዎቻችን የምንሳሳተው ላም ላይ ቢረቢል ፈለቅ ቢረቢል ል እንላለን። ይሄ ደግሞ መሆን የለበትም። መሆን ያለበት ቢረቢል አል በዚህ መልኩ ነው። ቢረቢል ፈለቅ ሚን ሸሪ ማ ኸለቅ ሚን ሸሪ ትናንትና እንደነገርኳችሁ ከኑን ሳኪና በኋላ ሽን ሲመጣ ኢኽፋ ነው የምናደርገው። ኢኽፋ ስናደርግ ደግሞ ጉና አለ ማለት ነው። ሚን ሸሪ በዚህ መልኩ ሚን ሸሪ ማ ኸለቅ ኸ ይወፈራል፣ ቃፍ ይወፈራል። መሀል ላይ ደግሞ የምትቀጥን ላም አለች ማለት ነው። ስለዚህ ኻንና ቃፍ ስታወፍሩ ላምን አብራችሁ እንዳታወፍሩ በጥንቃቄ ቅሯት። ማ ኸለቆ ኸለቆ በዚህ መልኩ ሚን ሸሪ ማ ኸለቆ ወሚን ሸሪ ጋሲቅን ኢዛ ወቀብ እዚህም ጋር ልክ እንደዛው ወሚን ሸሪ እዚህ ጋር ኑን ሳኪና ሽን ውስጥ ተደብቃለች፣ ጉና አላት። ወሚን ሸሪ ራ ደግሞ ሸዳ ስለሆነች በምላሳችሁ በጫፏ ቅጥን ማድረግ ነው። ሸሪ በዚህ መልኩ ወሚን ሸሪ ጋሲቅን ገይንን ወፈር አድርጉት። በዚህ መልኩ ጋሲቅን ኢዛ ወቀብ ኢዛ ወቀብ
ጠይብ ኢዛ ላይ ኢዛን ስትቀሩ ማለት ነው። ከዛ በፊት ግን ይሄ ምንድነው? ይሄ የኢዝሃር ምልክት ነው። ጋሲቂን ብላችሁ ኢዝሃር አድርጋችሁ ነው የምትቀሩት። ኢዝሃር ከተንዊን በኋላ ሐምዛ ከመጣ ከኑነ ሳኪና በኋላም እንደዚሁ ሐምዛ ከመጣ ኢዝሃር ነው የምናደርገው። ኢዝሃር ማለት ያንን ተንዊኑን ወይም ኑነ ሳኪናውን በግልጽ መቅራት፣ ጋሲቂን አን ብለን በግልጽ መቅራት ኑንም ማለት ነው። ከዛ እንደገና ለብቻ ኢ ማለት ጋሲቂን ኢዛ ዛልን ደግሞ እዚህ ጋር ያው አንደኛ የሚቀጥል ፊደል ነው ዛል። ሁለተኛ ደግሞ ከምላሳችን ጫፍና ከላይኛው ጥርሳችን ጫፍ ከፊት ለፊቱ ማለት ነው ጫፍ ላይ የሚወጣ ስለሆነ የምላሳችንን ጫፏን ትንሽ ወደ ውጭ ወጣት አድርገን ሳይበዛ በትንሹ ኢዛ እንላለን። ለስለስ አድርገን ኢዛ ወቀብ ወቆ ቃፍ በደንብ ይወፍራል። ባ ደግሞ የቀልቀላ ፊደል ስለሆነች ቀልቀላ ትደረጋለች በከንፈራችን ማለት ነው። ኢዛ ወቀብ በዚህ መልኩ ወሚን ሸሪ ነፋሳቲ ፊል ዑቀድ እዚህ ጋ ኑን ሳኪና ሽን ውስጥ ምን ሆናለች? ኢኽፋ ሆናለች፣ ጉና አለ ማለት ነው። ራ ደግሞ ሸዳ ሆነ ከስራ ስለሆነ በደንብ እናቀጥራታለን በምላሳችን ጫፍ። ወሚን ሸሪ በዚህ መልኩ ማለት ነው። ወሚን ሸሪ ነፋሳቲ ፊል ዑቀድ እዚህ ጋር ጉና አለ ማለት ነው። ኑን ሸዳ ስለሆነ ኑን ደግሞ ሸዳ ሲሆን ጉና ይደረጋል። አሁን ይሄ ምንድነው? ላም ሸምስያ ነው። ከአል በኋላ ኑን ከመጣ ምንድን ያለው ባለፈው ትምህርታችን ላይ የቃይዳ ትምህርታችን ላይ ከአል በኋላ ኑን ከመጣ አሉ ኑን ውስጥ ይጨፈለቃል ሸምስያ ስለሆነ ማለት ነው። ደግሞ ኑን ደግሞ ሸዳ ስለሆነ ጉና ያስፈልገዋል ማለት ነው። እዚህም ጋር ጉና አለ፣ እዚህም ጋር ጉና አለ። ወሚን ሸሪ ነፋሳቲ እንጂ አንዳንድ ወንድሞችና እህቶች እንደሚሉት ወሚን ሸሪ ነፋሳቲ ሸሪ ነፋሳቲ፣ ይሄ ትልቅ ስህተት ነው። እንደዛ መሆን የለበትም። መሆን ያለበት ወሚን ሸሪ ነፋሳቲ ነፋሳ ሳ ላይ ምላሳችሁን ጫፏን ወጣ አድርጓት። ሳ ያኔ ሳ እንዳይሆን ሳ እንዲሆን ማለት ነው። ፊል ዑቀድ ፊል ዑ አይንን ተጉሮሯችሁ በደንብ ከወሰጥ الحلق በደንብ አውጡት። ፊል ዑቀድ ፊል ላም እዚህ ጋር ላም القمرية ነች። ለምን? ከአል በኋላ አይን ስለመጣ ፊል ዑ ፊል ዑቀድ ያኔ ላም القمرية ማለት ኢዝሃር ናት ማለት ነው። ኢዝሃር ነው የምናደርጋት። ላምን በግልጽ ነው የምንቀራት። እዚህ ጋር ባንቀልቀላ እንዳደረግነው ሁሉ እዚህ ጋር ባንቀልቀላ እንዳደረግነው ሁሉ እዚህም ጋር ቃፍን ቀልቀላ እንዳደረግነው ዳለንም ቀልቀላ እናደርጋለን። ፊል ዑቀድ ብለን ማለት ነው። ደ ወሚን ሸሪ ሐሲድን ኢዛ ሐሰድ ወሚን ሸሪ ሐሲድን ኑነ ሳኪና እዚህም ጋር ጉና ነች ማለት ነው። ከሽን ውስጥ ትደበቃለች። ስለዚህ ስንት ኑነ ሳኪና እና ሽን አለ? አንድ አለ፣ ሁለት አለ፣ ሶስት አለ፣ እዚህ ጋር አራት ማለት ነው። አራቱም አንድ አይነት ናቸው። ወሚን ሸሪ ሐሲድን ኢዛ ሐሰድ ኢዛ ሐሰድ እዚህ ጋር አሁን ይሄ ኢዝሃር ነው፣ ይሄም ኢዝሃር ነው። ከታች ሁለት ከስረተኝ እኩል ነው። እዚህም ጋር ከታች ሁለት ከስረተኝ እኩል ነው። ቀጥሎ ያለው ፊደል ሐምዛ ነው። እዚህም ጋር ሐምዛ ነው። ኢዝሃር ነው የምናደርገው። ሐሲድን ብለን ቁርጥ ተዛ ኢዛ ሐሰድ ሐሰድ በዚህ መልኩ አስተካክለን መቅራት ይኖርብናል ይጠበቅብናል ማለት ነው። ግልጽ እንደሆናላችሁ ተስፋ አደርጋለሁኝ። አንዴ እስኪ ደግሜ ልቀራላችሁ። ቢስሚላሂ ራሕማኒ ራሒም ቁል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቅ ومن شر غاسق إذا وقب ومن شر النفاثات في العقد ومن شر حاسد إذا حسد ይህን ይመስላል። ግልጽ እንደሆነላችሁ ተስፋ አደርጋለሁኝ። ለነበረን ቆይታ ከልብ ያመሰግናለሁኝ። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተን ወቂና አዛበናር
ወሰለላሁ ወሰለም አላ ነቢና ሙሐመድ ወጀዛኩሙላሁ ኸይር ወኢላ ሊቃኢን ጀዲድ ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።